ባላደራ መባለው እኔ ነኝ። አሁን ያየኛል ይሄ ሰው ማን ነው ባላደራው? ባልዋሉበት ውሏል፣ ባልሰሩት ኃጢአት ሰርቷል፣ ባልተነፈሱት ተንፍሷል ተብለው ስንቶች ከባድ ከራስ አልፈው ቤተሰባቸውን የጎዳ ችግር ውስጥ ገብተው ይሆን ያስባለ ጉዳይ ከሰሞኑ በእዮሃ ሚዲያ በተከታታይ የተለቀቀው ፕሮግራም ሳያስመለክተን አልቀረንም። ልፋትን፣ ጥረትን፣ ለዘመናት የተገነባን ስራና ስምን ያፈረሰ ተግባር፣ ተስፋ አስቆራጭ፣ ህዝብን ያወዛገበ፣ ንጹሃንን ሌባ ያስባለና ያሳማ፣ እምነትን አደራን ያሳጣ ተግባር። ይህ እንግዲህ ከሰሞኑ ብዙዎችን ሲያነጋግር የቆየው የባላደራው እንዲሁም የመልእክተኛው በአንድ ግለሰብ በተነሳ አሳሳች መረጃ የተፈጠረ ከባድ የስም ማጥፋት ዘመቻ፣ የእምነት ማጉደል ክስ፣ የብዙዎችን ተስፋ የሚሰጡ የሚያግዙ የሚታገዙ ሰዎችንም ጭምር ተስፋ ያስቆረጠ ሁኔታም ተፈጥሯል። ባላደራው ለኢትዮጵያ ህዝብ እወቁልኝ፣ ካሁን በኋላ ባደራ የምሰራው ምንም አይነት ስራ የለም፣ እኔን ቤተሰቤን ብዙ ነገሬን ያዋረደ ተግባር ተፈጽሞብኛል፣ ባይገባኝም እኔ ግን ይበቃኛል የሚል መልእክትንም አስተላልፏል። ብዙዎችን ያስደነገጠው ይህ ጉዳይ ከባላደራው ምን አይነት ውሳኔ ተሰጠ? ባላደራውስ ምን አለ? ህዝብስ በከፍተኛ ሁኔታ እየሰጡት በጎም ተቃራኒም የሆኑ አስተያየቶችስ ምን ይላሉ? የምንነግራችሁም ይሆናል። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ። ከሁሉም ሰዎች እዮሃ ሚዲያ ያደረገው ነገር ላይ ከፍተኛ ቅሬታን እያገረቡም ይገኛሉ። በተለይ ጋዜጠኛ አለምሰገድ ነገሮችን ልክ እንደሌላው ጊዜ መርምሮ አጥብቆ መስመር እንዲይዝ ከማድረግ ውጪ ለመፍረድ በመቸኮሉ ምክንያት እነዚህን ደጋግ ሰዎች አስቀይሟልና ችግር እንዲፈጠርባቸው አድርጓልና ይቅርታውን ያደርሳቸው ዘንድ በብዙዎች እየተጠየቀ የሚገኝም ሲሆን የባላደራው መግለጫ ልክ አይደለም ያሉ የህዝብ አስተያየቶችም እንዲህ ሲሉ ይጀምራሉ። አሁን ያቀረብከው ነገር በቂ ምክንያት አይደለም፣ ይህን ምክንያት ብለህ ካቆምክማ ስራ ሰልችቶ ነበር ማለት ነው የሚሉ አስተያየቶች እየመጡም ሲሆን ስራ ጥሩ እስከሆነና ለተቸገሩ እስከደረስክላቸው ድረስ ሊያሳስብህ አይገባም፣ አሁንም ወደ ቀድሞ በጎ ስራ ብትመለስ ጥሩ ነው ሲሉ ብዙዎች ሐሳባቸውን እየሰጡትም ይገኛሉ። አሁንም በትችትና በማበረታቻ ሐሳብ ያዘለ ሌሎች አስተያየቶች ደግሞ ለማንም ደካማ አስተሳሰብ ይዞ መልካም ሰርቶ ለሀገር ለወገንም የሚጠቅመውን መልካሙንና ጠንካራ ወጣትን ቅስም ለመስበር በተደራጁ ለሀገር ሸክሞች ብለ የለፋበትን ብዙ መስዋዕትነት የከፈልክበትን ስራ በእነዚህ በማይረቡ ዜጎች ተስፋ እንዳትቆርጥ ወንድሜ፣ የደረሰብክ የስም ማጠልሸትም ከባድ ነው። ቢሆንም አንተም ሆንክ መልእክተኛው ይህንን አይነት ተግባር እንደማታደርጉ የኢትዮጵያ ህዝብ ያውቃልና እባክህን ወደ ቀድሞ ስራ ተመለስ፣ አሁን ያመጣውን ውሳኔ ተወው የሚሉ ሐሳቦች እየተሰነዘሩ ቢገኝም የባላደራው የልብ ስብራት መግለጫ ካደራ ስራ የመልቀቅ ውሳኔ ግን እንደዚህ ይላል። በእዮሃ ሚዲያ ላይ በተለቀቀ ቪዲዮ ምክንያት ብዙዎችን ግራ ያጋባው ጉዳይን ተከትሎ ባላደራው ከፍተኛ የተስፋ መቁረጥ ስሜት ውስጥ ሆኖ አሳዛኙን መግለጫ እንዲህ ሲልም ከተበ። እኔ ከሁላችሁም ትንሹ ሰው ይህንን ሁል ጊዜ እንዳገለግል እድሉን ስለሰጠው እግዚአብሔር አመሰግናለሁ በማለትም ይጀምራል። ሰሞኑን እዮሃ ሚዲያ ላይ በአንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ባላደራው ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብን ይሰብራል መሰላችሁ ሲል ጥልቅ ሐዘኑንም ገልጿል። ባላደራው ከራሴ ጋር ብዙ አስቤና አውጥቼ እንደዚሁም አውርጄ የመጨረሻ ውሳኔ ይሄ ነው። በእጄ ያሉትን በርካታ ያደራ ስራዎች በስራ መደራረብ በግል ጉዳዮች ብዛት ምክንያት እስከሆን ያላደረስኳቸውን ገንዘቦች እርዳታ ያስፈልጋቸዋል ብዬ ለማሰባቸው ሰዎች ካደረስኩ በኋላ ካሁን በኋላ ምንም አይነት የእርዳታ ስራ ላይ ላለመሳተፍ ወስኛለሁ ብሏል። እናም ከዛሬ ጀምሮ ምንም አይነት አደራ ወይንም እርዳታ የሚውል ገንዘብ መቀበል አልፈልግም፣ ሰዎችም እንዳትልኩልኝ የሚል ማሳሰቢያን እየሰጠም ይገኛል።
በረጅም ጊዜ ቆይታው ሳያውቅ በስህተት አውቆም በድፍረት ካስቀየመ ወይንም ያስከፋችሁ በደል ካለ ከልቤ ይቅርታን እጠይቃለሁ። በእርዳታ ስራ ላይ ትልቅ ህልም ነበረኝ። ያንን ህልሜን ማሳካት ባለመቻሌ በራሴ እያዘንኩኝ አሁን ግን ለማቆም ወስኛለሁ። ለዚህም ተስፋ አድርገው ለነበሩ ወዳጆቹም ይቅርታ መጠየቁንም አስረድቷል። ማንነቱን ምንነቱን ሲያውቁ አምነው ገንዘባቸውን ለተቸገሩ ወገኖች ሲልኩ ለነበሩት ከጎኑ ቆሞ አይዞ በርታ ሲሉ ለነበሩትም ስሙን ከሚያጠለሽ ሰዎች ጋር ተሟግተውለት በየሚዲያ ወጥተው ለመሰከሩለትና መልካም ምኞታቸውን ላካፈሉት ሁሉም ከልብ ምስጋናዬን አቅርቤያለሁ፣ ፈጣሪ ያክብርልኝ ሲል መልእክቱን ያጠቃለለም ሲሆን ጉዳይ ብዙዎችን በተለያዩ የማህበራዊ ሚዲያ አነጋገረ። የተለያዩ ሐሳብ እንዲንሸራሸር እንዲዘዋወር ያደረገ ምናልባትም ደግሞ እርዳታ የሚያስፈልጋቸውን ቀን የጎደለባቸውን ይባስ ተስፋቸውን የሆነውን ወጣት የቀማባቸው ዜና መሰማቱ በብዙ ኢትዮጵያን ዘንድ ያስደነገጠ ጉዳይም ሆኗል። እናም ላም ባላለበት ኩበት ለቀማ የሆነው የመልእክተኛውና የባላደራው ጉዳይ እንዲህ ባለ መልኩ መቋጨቱ ለብዙዎች ሐዘንን፣ ድንጋጤን የፈጠረ ጉዳይ ሲሆን ምናልባትም ከዩሃ ሚዲያ በተከታታይ ሲቀርቡ የነበሩ ፕሮግራሞች ለዚህ ዋነኛ ምክንያት እንደሆነ ሚዲያውም ተጠያቂ መሆን አለበት የሚሉ በርካታ ሰዎች ነገሮችን ከስር መሰረቱ አጥንቶና መርምሮ ለሕዝብ ይፋ መደረግ ሲገባው እንዲህ ባለ መልኩ የሰውን ልብ በሚሰብር ክህደት፣ ውንጀላና ክስ በሚያቀርብ መልኩ መሆኑ ብዙዎችን ያስቆጣ፣ እውነትም የቤተሰብን የወዳጅ ዘመድን ጉዳት ያጎላ መሆኑ ብዙዎችን ያስቆጣ ተግባርም ሆኗል። እናም አሁን የባላደራው የመጨረሻ ውሳኔ ይህ በመሆኑ ብዙዎች ከፍተኛ የሆነ ሐዘን እንደገባቸውም ታውቋል። ልሳን ሚዲያም እንዲያሉ ከስር መሰረታቸው ያልተመረመሩ ጉዳዮችን በአደባባይ ከማውጣት ይልቅ ማጤኑ መልካም መሆኑን እያሳሰበች ለቻናላችን አዲስና እንግዳም ከሆናችሁ ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ እንድታደርጉን እየጠየቅን ለዛሬ ግን በዚሁ እናበቃለን።